አንድ ነገር ለመጀመር ስታስብ ሰዎች ምን ይሉኛል የሚለው ፍርሃት እግርህን አስሮ ይዞሃል። አንተን ለማሳነስ የሚጣጣሩ የቅርብ ሰዎች ትችት ልብህን ሰብሮታል። ብዙዎቻችን የሰዎችን ትችት የምንሰማው ስህተት ስለሰራን ይመስለናል። ለምንድን ነው መልካም ነገር አድርገህላቸው እንኳን የሚያወሩብህና ስምህን የሚያጠፉታል? ምክንያቱም ሰዎች ስለ አንተ የሚናገሩት ነገር ስለ አንተ ማንነት ሳይሆን ስለ እነሱ የውስጥ ህመም ነው፣ ስለ አንተ እንዳይመስልህ። በዚህ ቪዲዮ የሰዎችን አሉታዊ ንግግር ወደ ጎን በመተው በትችትና በሐሜት ሳትሰበር የምትፈልግበት ታላቅ ቦታ የምትደርስባቸውን 3 ህይወት ቀያሪ ሚስጥሮች ልንገርህ፣ ስማ። የመጀመሪያው የአንበሳ ስነልቦና መላበስ፣ በጅቦች ጩኸት መንገድህን አለመቀየር። አንበሳ በጫካው ሲጓዝ በዙሪያው ያሉ ጅቦች ይጮሃሉ። አንበሳው ግን ዞር ብሎ እንኳን አያቸውም። ለምን ይመስልሃል? ምክንያቱም እሱ ንጉስ እንደሆነ ያውቃል። የእሱ ዓላማ ለጅቦቹ ጩኸት መልስ መስጠት ሳይሆን ወደ ግቡ መጓዝ ነው። በህይወት ውስጥ አዲስ ንግድ ስትጀምር፣ የዩቲዩብ ቻናል ስትከፍት ወይም ራስን ለመቀየር ስትነሳ ትችቶች መምጣታቸው አይቀሬ ነው። የሰዎች ትችት የአንተን ውድቀት ሳይሆን የአንተን መጀመር ነው የሚያሳየው። ማንም ሰው የማይሰራና ቁጭ ብሎ የሚውልን ሰው አይተችም። አንተን የሚሰብርህ የሰዎቹ ንግግር ሳይሆን ንግግሩን በውስጥህ ደጋግመህ ማሰብህ ነው። የጅቦቹን ጩኸት ለማቆም አትሞክር፣ ግን አንተ አንበሳ መሆንህን አትርሳ። ከአሁኗ ሰከንድ ጀምሮ በአንተ ህይወት ላይ ምንም አይነት አዎንታዊ አስተዋጽኦ ለሌላቸው ሰዎች እውቅና ወይም አቴንሽን መስጠት አቁም። ንግግራቸውን እንደ ጫካው ጩኸት ብቻ ቁጠረው፣ እንደ ባክግራውንድ ኖይዝ። ሁለተኛው ድንበር ማበጀት ወይም መርዛማ ሰዎችን ማስወጣት። ይሄ ሚስጥር በራስህ ህይወት ዙሪያ ጠንካራ አጥር ወይም ድንበር ማበጀት ነው። አይምሮ ውድ የእርሻ ቦታ ነው። መርዛማ ሰዎችን ወደዚህ ስፍራ እንዲገቡ ከፈቀድ ፍሬህን ያበላሹታል። አንዳንድ ሰዎች ከአንተ ጋር የሚኖሩት ሊያበረታቱ ሳይሆን ጉልበትህንና ተስፋህን ሊመጡ ነው። ሁልጊዜ ያዩትን ስህተት ያዩትን ጉድለት ብቻ ነው የሚነግሩህ። ያለህን ራዕይ ለሁሉም ሰው አታካፍል፣ ምክንያቱም የሁሉም ሰው አይምሮ ያንተን ታላቅነት ለመሸከም ዝግጁ አይደለም። ድንበር ማበጀት ማለት ሰዎችን መጥላት ማለት አይደለም። ይልቁኑ ለራስህ ካለ ክብር የተነሳ የአይምሮ ሰላምህን የሚሰርቁ ሰዎችን ርቀትህን መጠበቅ ማለት ነው። በህይወትህ ዙሪያ ያሉትን ሰዎች መርምር። ሁልጊዜ ተስፋ የሚያስቆርጡህን 3 መርዛማ ሰዎች ዛሬውኑ ከሚስጥርህ አርቃቸው። ንግግራቸውን አትከራከር፣ ዝም ብለህ ራቅ። 3ኛው ዘዴ ዝምታን እንደ ኃይል፣ በተግባር እንጂ በቃል መልስ አለመስጠት። 3ኛውና ታላቁ ሚስጥር ዝምታን እንደ ትልቁ መሳሪያ መጠቀም ነው። ለሐሜተኞችና ለትችት አቅራቢዎች መልስ ለመስጠት አትልፋ። ትልቁና የመጨረሻው የመልስ ምት ያንተ ስኬት ነው። ሰዎች አትችልም ሲሉህ አትከራከር፣ ዝም ብለህ ስራ። ይወድቃል ሲሉህ አትቆጣ፣ ዝም ብለህ አሳካው። ያንተ ውጤት ከ1000 ቃላት በላይ ጮክ ብሎ ይናገራል። ዛሬ የሚተቹ ሰዎች ነገ ስታሳካው ቀድሞ የሚያጨበጭቡልህ መሆናቸውን ወቅ። ጉልበትህን ሰዎችን በማሳመን ላይ አታባክን፣ ይልቁኑ ራስህን በመገንባት ላይ አውል። የዛሬው መልእክታችን ቀላል ነው። ሰዎች ስለ አንተ ያላቸውን አስተያየት ያንተን ማንነት አይወስንም። ያንተን ማንነት የምትወስነው አንተ ራስህ ነህ። በጅቦች ጩኸት መንገድህን አትቀይር። ይህ ቪዲዮ ብርታት ከሰጠህ ላይክ ማድረጉን እንዳትረስ። ኮሜንት ላይ ደግሞ እኔ አንበሳ ነኝ ብለህ ጻፍልን። ለወዳጅ ዘመዶች በማጋራት የብርታት ምክንያቱን በትችት ሳትሰበር የምትፈልግበት ለመድረስ ያብቃህ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁን።